ሲናንና ፔሊን በሚል ገጸ ባህሪ የምናውቃቸው ምርጥ ተከታታይ የጥንዶች ድራማ በትክክለኛ ህይወታቸው ዴቲንግ እየወጡ ነው እየተባለ ነበር ይህ ድራማ በወጣበት ጊዜ። ስለዚህ አብቅቷል። አሁንማ በቀልህን ጨርሰሃል። ይኸውልሽ ፔሊ፣ ከትላንትና ማታ ጀምሮ ከባድ የሆኑ ነገሮችን ሳስተናግድ ነበር። መቼም አብዛኞቻችሁ ጣፋጭ በቀል ተብሎ ወደኛ ሀገር ተተርጉሞ የቀረበውን የቱርክ ድራማ አይታችሁታል ብዬ አስባለሁ። ዛሬ ጣፋጭ በቀል ላይ ስለምትሰራው ስለ ፔሊን የማታውቁትን አስገራሚ ነገር ነው የምነግራችሁ። ጣፋጭ በቀል ተብሎ ወደኛ ሀገር ተተርጉሞ የቀረበው ድራማ ላይ የምናውቃት ፔሊን ወይም በትክክለኛ ስሟ ሌላ የእሷን አስገራሚ ታሪክ እነግራችኋለሁ። ሌላ የቱርክ ተዋናይና ሞዴል ናት። ጥቅምት 29 1989 በበርሊን ጀርመን ነው የተወለደችው። አንድ እህት አለቻት። በ6 ዓመቷም ፒያኖ ትማር ነበር። ከአንደኛ ደረጃ ትምህርቷ በኋላ በቱርክ ኮንሰርቫቶሪ ከተማ የፒያኖና የቫዮሊን ትምህርት ወሰደች። በዚህም ወቅት በሞዴሊንግ ኤጀንሲ ውስጥ ትሰራ ነበር። አንቶሊን ከሚባል ትምህርት ቤትም ሁለተኛ ደረጃ ትምህርቷን ተመርቃ ወጣች። ሌላ በ2008 የቱርክ ቁንጅና ውድድር ማዕረግ አሸንፋለች። እንዲሁም በ2005 የቱርክ ሞዴል ውድድርን አሸንፋለች። በ2006 በቻይና በተካሄደው ሚስ ቱሪዝም ኢንተርናሽናል ላይ ዓለም አቀፍ ልዕልት ተሸላሚ ሆናለች። በተጨማሪም በ2007 የኦስካር ቲቪ ፋሽን ዘ ሞስት ፕሮሚስን ሞዴል በመባል አሸንፋለች። ሌላ ተዋናይ ከመሆኗ በፊት ከ2011 እስከ 2013 ባሉት ዓመታት ብሉምበርግ ኤች2 ከሚባል ክለብ ውስጥ ፕሮግራም አቅራቢ ነበረች። በዛም ትልቅ ተሰጥኦዋን አሳይታለች። እንዲሁም በ2016 ሁላችንም የምናውቀው የፔሊንና የሲናንን ገጸ ባህሪ ምርጥ ተከታታይ የጥንዶች ድራማ በሚል ተሸልማለች። ይህን አጭር ታሪክ ያቀረብኩላችሁ ኤልያስ እባላለሁ። አመሰግናለሁ።